አንድ የፈጠነ መረጃ ልንገራችሁ። የኮሌጅ ወይም የግቢ ተማሪ ከሆናችሁ ይህ ቪዲዮ የሆነ ሰዓት ላይ ሊጠቅማችሁ ስለሚችል ፌቮራይት ላይ አስቀምጡ። ልትመረቁ አንድ ዓመት ሲቀራችሁ ፕራክቲካል አታችመንት ሪሰርች ፕሮፖዛል ወይም ሪፖርት አስገቡ ትባላላችሁ። በዚህ ሰዓት ጎግል ላይ መታችሁ ፕራክቲካል አታችመንት ሆን ብላችሁ የራሳችሁን ታይትል ጽፋችሁ ሰርች ስታደርጉ ብዙ ማቴሪያል አማራጭ ታገኛላችሁ። ግን ችግሩ በነፃ ማውረድ አትችሉም። አሁን የማሳያችሁ ፕሪሚየም ፕላን የሚጠይቁትን ወይም በነፃ ማውረድ የማትችሉትን ፋይል በነፃ ማውረድ የምትችሉበትን መንገድ ነው። ቪዲዮውን እስከ መጨረሻው ይዩትና ጠቃሚ ሆኖ ከተገኘ ፎሎ እንዲሁም ይጠቅማል ብላችሁ ለምታስቡት ሰው ሼር አድርጉለት። ወደ ቪዲዮ መጀመሪያ ጎግል ክሮም ላይ መታችሁ የምትፈልጉትን አይነት ዶክመንት ሰርች አድርጉ። ለምሳሌ ፕራክቲካል አታችመንት ኦን ፋይናንስ ኤንድ ኢኮኖሚክ ዴቨሎፕመንት ኦፊስ ብላችሁ ሰርች ብታደርጉ እዚህ ጋር ብዙ ማቴሪያል ያመጣላችኋል። ከዛም አንዱን ክሊክ አድርጋችሁ ስትገቡ እንደዚህ ከዚህ በፊት በሌላ ቦታ የተሰራውን ፋይል ታገኛላችሁ። ግን በነፃ ማውረድ አትችሉም። እዚህ ጋር ላሳያችሁ። ዳውንሎድ ናው ብላችሁ ስትገቡ ፍሪ ትራያል አክቲቭ ለማድረግ ክሬዲት ካርድ፣ ፔይፓል አካውንት ምናምን ይጠይቃችኋል። ይህንን ፋይል በነፃ ለማውረድ ወደኋላ ባክ ታደርጉና እዚህ ጋር መታችሁ ሊንኩን ብቻ ኮፒ አድርጉና እንደዚህ። ከዛም እንደገና ጎግል ላይ መታችሁ ስክራይብድ ዳውንሎደር ብላችሁ ሰርች አድርጉ። መጀመሪያ ላይ መጣላችሁን ሊንክ ነክታችሁ ግቡና ቅድም ኮፒ ያደረጋችሁትን ሊንክ እዚህ ጋር ፔስት አድርጉና ጌት ዳውንሎድ ብላችሁ እንደገና እዚህ ጋር ክሊክ በማድረግ ቬሪፋይ አድርጉና ዳውንሎድ ፒዲኤፍ ስትሉ ወዲያው ያወርድላችኋል። እንደዚህ ቪዲዮውንም ሴቭ አድርጉትና ሞክሩት።